ሰላም እንዴት ዋላችሁ? እንዴት ናችሁ? ዛሬ ጉንፋን ወይም ለተለያየ ለጉንፋንም ብቻ ሳይሆን ለተለያየ ነገር ቆንጆ የሆነ ለጤናችን ጠቃሚ የሆነ የሚጠጣ ላሳያችሁ ነው። በተለያየ ነገር ከዚህ ጋር አንድ እርድ እና አንድ ዝንጅብል ልጫለው። እርዱን ልጨምርበት ነው። እዚህ አለ። ኦኬ ከዚህ ጋር እዚህ ሀገር ለመን ግራስ የሚባል በጣም በትንሹ አለኝ። ከዚህ እንደምታዩት ድስት ጥጃለሁ። ሌላም ይሄኛው ስሙን በባለፈው ነግሬያቸዋለሁ፣ በደንብ አልችልበትም። ይሄኛው ደግሞ ቀረፋ ነው። እንግዲህ ሰነመን እዚህ ውሃ ነው፣ በውሃ ነው የጣድኩት። ለአሁኑ በውሃ ነው የምፈልገው በደንብ እንዲፈላና እንትኑ ለሚጠቅመን ነገር በደንብ ፈልቶ እንዲወጣ ማለት ነው። ከዛ እነዚህን እከትፋቸዋለሁኝ። ዝንጅብሉን እንደዚህ በስሱ ከትፌዋለሁኝ። አሁንም ከዚህ ከተጣደ ውሃ ይሆናል። ይሄ እርዱ ፍረሽ እርድ ነው። እንግዲህ ከትፌዋለሁ ልክ ተመሳሳይ እንደ ዝንጅብሉ። ይሄንም ሁሉንም የምፈልጋቸውን ቅመሞች እዚህ ተጠቅሜያለሁኝ። ሌላ ገና የምንጠቀምበት አለ። ቆንጆ ትንሽ ከለሩም በደንብ እንዲፈላ ስለፈለኩ ነውና እንጠብቀው። እሺ አሁን ወተት ነው የምንጠቀም። ወተት የምትፈልጉትን ያህል ወተት እናንተ ማፍላትና መጠቀም ትችላላችሁ። ለቤተሰብ ለአንድ ሰው ለምትፈልጉት። እኔ ብዙ ቤተሰብ ነው የምጠቀመው እና አሁን ይሄን አፈላዋለሁ ማለት ነው። ይፍላ። ከዛ በጣም በትንሹ ቅርንፉድ የተፈጨ ዱቄት፣ ይሄ ተፈጭቷል። የቅርንፉድ የተፈጨ ነው ማለት ነው። በጣም ትንሽ ነው የሚበቃል። በጣም ያሰማል እና ይሄ እየፈላ ነው ገና እንደምታዩት። አሁን በደንብ አርጌ እንደዚህ ቀላቅለዋለሁኝ። እንዳልኩት እንደ ቤተሰባችሁ ይሄ ነው የምታፈሉት። ቅመሙንም እንደ ቤተሰብ ማብዛት ትችላላችሁ። እኔ አላበዛሁትም። ቆንጆ ነው። ለኛ ቀነስ አርጌዋለሁ፣ ለልጆች ማለት ነው። ለልጆች ሳይዝ፣ ለልጆች ቴስት አነስ ያለ ነው። ለኛ ወፈር ጠንካራ ያለ ዝንጅብሉንም ምንንም ጨምረን ጠንከር ያለ ጥሩ አለ አይደል ስሜትን ጉንፋኑን በደንብ ቶሎ ብሎ የሚያሽለንን መጠቀም እንችላለን። ግን እኔ ለልጆቼ ጭምር ስለሆነ በትንሹ ነው ያደረኩት። ቅመሞችን አላበዛውም፣ በጣም ስትሮንግ እንዳይሆንብን ማለት ነው። ከዚህ ጋር ጣፋጭ የማትፈልጉ ከሆነ ጨው የምትፈልጉ ከሆነ ጣፋጭ የምትፈልጉ ከሆነ የምትፈልጉትን ማር ብትጠቀሙ ጥሩ ነው። በተለይ ለጉንፋንና ለሆነ ምክንያት የምትጠቀሙ ከሆነ ማር ተጠቀሙ። ማር ያው ብዙ አይነት ጥቅም ስላለው ለጤናችንም ጥሩ ነው፣ መድኃኒትንም ጭምር ስለሆነ ጥሩ ነው ማለት ነው። ስኳር ደግሞ ለአንዳንድ ሰዎች ለሰውነታችን የሚያስፈልገን ሊኖር ይችላል። ግን ጣፋጭነቱ ብቻ ነው እና ብቻ እንደምትፈልጉት መጠቀም ትችላላችሁ። ጨውን መጠቀም ይቻላል። እንዲህ በቅመሙ ብቻ ብትጠጡት ነው በጣም ነው የምትወዱት። ምንም አያስፈልግም። ግን ቴስት የሚፈልግ ሰው አለ፣ ጨው የሚፈልግ አለ፣ ጣፋጭ የሚፈልግ አለ። በቴስታችሁ መጠቀም ትችላላችሁ። እኔ ስኳርም ጣፋጭ ነገርም ጨውም አልጠቀምም፣ እንደዚህ ነው የምጠቀመው። የምትፈልጉ ግን መጠቀም ትችላላችሁ። ይቻላል እያልኳችሁ ነው። እኔ ስለማልፈልግ ነው። ልጆችም ጣፋጭም ጨውም አይወዱም። እኛም ያው አንወድምና አንፈልግምና ስለማንፈልግ እንዲሁ ነው ቆንጆ ማለት ነው። ለጤናችን የሚሆነው ይሄ ጥሩ ነው። እንዳልኩት ቴስት የምትፈልጉ ከሆነ መጠቀም ይቻላል። ካልሆነ ይሄ በቂው ነው። በቃ ፈልቶ መጠጣት ነው ይሄን ማለት ነው። ኦኬ ፈልቶ ምድጃውን አጥፍቻለሁ። ከፈላ በኋላ ያው እንዳልኩት መጠጣት ነው፣ አፍልቶ መጠጣት ነው። ምንም ነገር የለውም። ግን ከብርጭቆ ገልብጬ ላሳያችሁ። ይኸውላችሁ አጥልዬ በወንፊት ማጥለል ትችላላችሁ። እንደዚህ እንዲሁ ቀድታችሁም መጠጣት ትችላላችሁ። ያው እንዳይላችሁ ተጠንቀቃችሁ፣ ግን ማጥለሉ ጥሩ ነው። አጥልሉት። በብርጭቆ በሚታይ ብርጭቆ ያደረኩት ለእናንተ እንዲታይ ነው እንጂ ያው በእንደዚህ አይነት ብርጭቆ መጠጣት ይቻላል፣ በማይታይ ብርጭቆ ማለት ነው። ይሄን ይመስላል። በጣም ስትሮንግ አይደለም። ቆንጆ መድኃኒት የሆነ መጠጥ ነው። አሪፍ ነው። ተጠቀሙበት። ጥሩ ነው። ማታ ማታ ስተኙ በተለይ አሁን ጉንፋን በጣም በስቷልና ምግብ አልበላም ለሚሉ ልጆች ይሄ ቆንጆ ነው። እንደ ምግብ ለሁላችንም ይሆናል። እንደ ምግብ ይሆነናል። በፍስክ ቀን በጣም አሪፍ ነው እንደዚህ ብትጠጡት ማለት ነው። በወተት ይኸውላችሁ። ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁ። ታምሳብ ሸር ኮፕ ሊንክ አድርጉት።